ትራንስፖርት ሎጂስቲክስ ጽሕፈት ቤት አኳያም የወረዳው የመልክዓ ምድር አቀማመጥ አስቸጋሪ ወጣ ገባና ኮረብታማ የበዛበት በመሆኑ የወረዳው የመንገድ ሽፋን ዝቅተኛ መሆኑን የሚታወቅ በመሆኑ በማህበረሰቡ ማህበራዊና ኢኮኖሚያዊ ችግሮችን ሲፈጥር መቆየቱ ይታወቃል። በመሆኑም ይህንን ችግር በመረዳት የአማራ ብሔራዊ ክልላዊ መንግስት በ2015 በወረዳው 021 ቀበሌ ማርዋ የተባለውን ወንዝ 6.6 ሚሊዮን ብር በመመደብ 120 ሜትር ርዝመት ያለውን የተንጠልጣይ ድልድይ አስገንብቶ ለአገልግሎት ክፍት አድርጓል። የወረዳው መንገድና ትራንስፖርት ጽሕፈት ቤት ኃላፊ አቶ ጌትነት ተስፋው እንዳሉት ይህ መንገድ መገንባቱ የወረዳውን ህዝብ የግብርና ግብዓት፣ የእንስሳት ሀብትና ሌሎችንም በአግባቡ ወደ ወረዳ ማዕከል በማጓጓዝ ኢኮኖሚ ተጠቃሚ እንዲሆኑ አስችሏቸዋል ሲሉም ተናግረዋል። 2015 ዓመተ ምህረት በተለይ በኤልባተስ ኢትዮጵያ ትሪያል ብሪጅ ፕሮጀክት አማካኝነት የተሰሩ ስራዎች አሉ። እንግዲህ እነዚህ ስራዎች እንዴት ነው የበጀት ምንጫቸው ከየት ነው እንዴት ነው የተሰሩ ብለን ስንሄድ እንዳጠቃላይ የፕሮጀክት ወደዚህ መጥቶ እነዚህ ስራዎችን ሲሰራ የበጀት ምንጩ በዋነኝነት 80% በክልል በጀት ሆኖ 20% ደግሞ በኤልፓተስ ትሪያል ብሪዲንግ ፕሮጀክት የተሸፈነው እንዳጠቃላይ በዚህ አጠቃላይ ሁለቱም 100% ለዚህ ስራ አገልግሎት ውሏል። ይህን ስራ ሲሰራ እንግዲህ የተሰሩ ስራዎችን ስናይ አጠቃላይ እዛ ቦታ ላይ በማርዋ ተንጠልጣይ ድልድይ ሲሰራ አጠቃላይ የድልድዩ ርዝመት 120 ሜትር ነው። ይህን 120 ሜትር ድልድይ ስንሰራ እንግዲህ ለህብረተሰቡ በተለይ በከፍተኛ ሁኔታ በርካታ ጠቀሜታዎች እንዳሉትና በርካታ ቀበሌዎች የሚያገናኝ ሆኖ ስለተያዘ ነው። የሚያገናኛቸው ቀበሌዎች ስንወስድ 031 030 035 027 029 019 034 እና 01 ቀበሌዎችን በድምሩ 8 ቀበሌዎችን ያገናኛል ማለት ነው። የተንጠልጣይ ድልድይ እንዳጠቃላይ የዚህን የህብረተሰቡ ተጠቃሚነትም ስናይም የህብረተሰቡ እንደተጠቃሚነት ስናይ ወደ 27652 የህብረተሰብ ክፍል በዚህ ተንጠልጣይ ድልድይ ተጠቃሚ እየሆነ ይገኛል እስካሁን ድረስ። ሌላኛውን ስናየው እንግዲህ ወረዳው እንደምታውቁት የኛ ወረዳ በበርካታ ሁኔታ የመልክዓ ምድር አቀማመጡ ወጣ ገባ የሆነ አስቸጋሪ በመሆኑ ሌሎችም ታላላቅ ወንዞች፣ ድልድዮች ግንባታዎች የሚጠይቁ መሆናቸው ይታወቃል። ይሄን ደግሞ በመንግስትም በህብረተሰብም ተሳትፎ የመደረጉ ጥረቶች ሆኖ ቀጣይ በርካታ ስራዎች የሚጠበቁብን አሉ። የተሰሩ ስራዎችም አሉ። እነዚህን ስራዎች አጠናክረን መቀጠል በህብረተሰቡ በመንግስት ተሳትፎ ደግሞ የምንሰራቸው ስራዎች ለይተን አውቀን ቀጣይ የምንሰራቸው አዳሪ ስራዎች እንዳሉብን ይህን በሰፊው መግለጽ እፈልጋለሁ። በመሰራቱ በርካታ ኢኮኖሚያዊ ማህበራዊ ለውጦችም አምጥቷል። እዛ ቦታ ላይ ኢኮኖሚያዊ ጠቀሜታዎች ስናይ በዚህ ድልድይ መሰራቱ እነዚህ የሚያገናኙ ወደ 8 ቀበሌዎችን ያገናኛል። እነዛ የቀበሌ ማህበረሰብ ክፍሎች ያመረቱት ምርት ከዚህ ቀደም በተለያየ በጎርፍ ይበላባቸው ነበር። ሰዎችን በጎርፍ እንስሳትን በጎርፍ ይወሰድባቸው ነበር። አሁን ግን ተንጠልጣይ ድልድይ በመሰራቱ ያመረቱት ምርት በቀላሉ ወደ ገበያ ማቅረብ ይችላሉ። የእንስሳት ተዋጽኦዎችን፣ ምርቶችን፣ የሰብል ምርቶችን ወደ ገበያ የሚያቀርቡበት ሁኔታ አለ። ከዛ ባለፈ ደግሞ አዛውንት፣ ሽማግሌዎች፣ ተማሪዎች፣ ወላዶች እነዚህ ህመምተኞች እነዚህ በቀላሉ በተንጠልጣይ ድልድይ በመጠቀም ወደ ሕክምና ወደ ጤና ጣቢያ በቀላሉ የሚመጡበትን መንገድ የተመቻቸበት ሁኔታ አለ።
እንዳጠቃላይ ከ2018 በጀት ዓመት አስመልክቶ በክልል በጀት በወረዳ አስተዳደር ምክር ቤትም ቢሆን እየተሰሩ ያሉ የመንገድ የመሰረተ ልማት ስራዎች አውታሮች አሉ። ከነዚህም ስናይ አንደኛው የፈረስ ማዳ ወንዝ የበጀት ምንጭ አለ። ዘንድሮ አሁን ልንሰራ ያቀርነው ከዚህ ቀደም በበርካታ ዓመታት ትልቅ ወንዝ ነው፣ ስራ ሳይሰራ የቆየ ድልድይ ነው። ሲመጣ አጠቃላይ የድልድዩ ዲዛይን ሲሰራ 30 ሜትር ነው ርዝመት፣ ትልቅ ድልድይ ነው። 30 ሜትር ርዝመት አለው። እንግዲህ የተያዘለትን በጀት ስናይ በዚህ ድልድይ ላይ ወደ 41 ሚሊዮን 701 ሺህ ነው። 41 ሚሊዮን 701 ሺህ ክልል ይህን በጀት ይዞ ይሄ ድልድይ እየተሰራ ያለበት ሁኔታ አለ። ድልድዩ እንግዲህ ሲሰራ በውስጡ የሚያቅፋቸው ቀበሌዎች አሉ። ምን ያህል ቀበሌዎች ተጠቃሚ ያደርጋል ካል በርካታ ቀበሌዎችን ተጠቃሚ ያደርጋል። አንደኛ 08፣ 018፣ 019፣ 034፣ 021 ቀበሌዎችን 026፣ 027፣ 029 እና 030፣ 031 እና 035፣ 022 ቀበሌዎችን በጠቅላላ ወደ 12 የሚጠጉ ቀበሌዎችን ተጠቃሚ ያደርጋል።